ሰላም ጤና ይስጥልኝ የቻናሌ ቤተሰቦች። በክፍል 1 እግዚአብሔርን የምትሰማ ሴት ያላትን ኃይልና የመጀመሪያዎቹን መገለጫዎች በዝርዝር አይተናል። ዛሬ ታዲያ ቀጣዩን ክፍል እንደሚከተለው አስደምጣችኋለሁ። ዓለም ትኩረትሽን ለመስረቅ በሚጮህበት በዚህ ዘመን ዝምታሽ እንዴት ትልቁ መልስሽ ሊሆን እንደሚችልና የመለኮታዊ ማስተዋልን ጥበብ እንዴት መለማመድ እንዳለብሽ የምናይበት ልዩ ቆይታ ይሆናል። ካቆምንበት እንቀጥላለን። እስከ መጨረሻው አብራችሁን ቆዩ። እግዚአብሔርን የምትሰማ ሴት ጆሮዋን፣ ልቧንና ቦታዋን ትጠብቃለች። እያንዳንዱ ሰው በሕይወቷ ላይ የመናገር ዕድል የለውም፣ እንዲሁም ወደ መንፈሷ የመድረስ ዕድልም አያገኝም። ምክንያቱም ከሰማይ ድምፅ ከሰማችሁ በኋላ እያንዳንዱ ድምፅ ትኩረት እንደማይገባው ትረዳላችሁ። ታዲያ ይህች ሴት አንዳንድ ጊዜ ዝምታዋ ትልቁ መልሶ ነው። ሰዎች ከጀርባዋ ሲያወሩ ዝም ትላለች፣ ሲሳሳቱባት አታስረዳም፣ ሲጠራጠሯት ራሷን አትከላከልም። ምክንያቱም ማን እንደተናገራት ታውቃለች፣ ማን እንደሚመራት ታውቃለች። ቃል የተገባላትን ነገር ማረጋገጥ ያስፈልጋል። ስለዚህ እንዲህ አይነት ሴት ካያችሁ አክብሯት፣ ከእሷ ተማሩ። እሷ ዝም ብላ እየኖረች አይደለም፣ መለኮታዊ ሕይወትን እየተለማመደች ነው እንጂ። እሷ ኃይለኛ ብቻ አይደለችም፣ ባለ ዓላማ ነች። ጥበበኛ ብቻ ሳትሆን በጥበብ የምትመላለስ ነች። ዓለም እንደ እሷ አይነት ሴቶችን ይፈልጋል። ዝም ብለው ጩኸትን የሚሰሙ ሳይሆን እውነትን የሚሰሙ ሴቶች። በፋሽን የማይነዱ ነገር ግን በእውነት የሚመሩ፣ ዝም ብለው የሚናገሩ ሳይሆን መለኮት በእነሱ በኩል የሚናገርባቸው ሴቶች። ይህ ነው እግዚአብሔርን የምትሰማ ሴት ኃይል። ድምፆን አታጮህም፣ የኑሮ ደረጃዋን ግን ከፍ ታደርጋለች። በዚህም ዙሪያዋ ያለውን ዓለም ታነሳለች። ዓለም እየጮኸ ባለበት፣ መልእክቶችን፣ አስተያየቶችን እና ትኩረት የሚሰርቁ ነገሮችን በሚገፋበት ወቅት እሷ ትኩረት በመሳብ ፋንታ ማስተዋልን ትመርጣለች። እውነተኛ ኃይሏ ያለው እዚህ ጋ ነው። ትኩረት በሚጠይቅ ዓለም ውስጥ እያንዳንዱ ድምፅ ጎልቶ ለመሰማት በሚታገልበት ቦታ እሷ በጥንቃቄ መስማትን፣ የምትቀበለውን ማጣራት እና በውስጧ ካለው እውነት ጋር በሚስማማው ላይ ብቻ እርምጃ መውሰድን ትመርጣለች። ማስተዋል ከመስማት በላይ ነው። ምን ያህል መረጃ ወይም ጩኸት በዙሪያዋ እንዳለ አይደለም። ጉዳዩ የጥራት ጉዳይ ነው። ጠቃሚው ከጎጂው፣ እውነተኛው ከሐሰተኛው፣ ዋናው ከማይረባው የመለየት ችሎታ ነው። እግዚአብሔርን የምትሰማ ሴት ኃይሏ ይህንን ችሎታዋን እንደ ምላጭ ስለት ማሾሏ ነው። እያንዳንዱ ድምፅ ሊከተሉት የሚገባ እንዳልሆነ ታውቃለች። እያንዳንዱ አስተያየት በአእምሮዋ ውስጥ ቦታ አይገባውም። እያንዳንዱ ሁኔታ የእሷን ጉልበት አይፈልግም። ስለዚህ የዓለምን ግርግር ዘግቶ የማስቀረት አስፈላጊነትን ትረዳለች። ማኅበራዊ ሚዲያ፣ ወሬ፣ አሉታዊ ንግግር፣ የማያቋርጡ ትኩረት ሰራቂ ነገሮች፣ እነሱ አይበግሯትም። ከዓላማዋ ጋር የሚስማማውንና የሚያስፈልጋትን ብቻ የሚቀበል መንፈሳዊ አንቴና ገንብታለች። ይህ ማስተዋል በትኩረትና በጽናት እንድትቆም ያደርጋታል። ከግራ መጋባትና ከአቅም በላይ ከመሆን የምትከላከልበት ጋሻዋ ነው። ሌሎች ወደ ተለያዩ አቅጣጫዎች ሲጎተቱ እሷ በምን ላይ ማተኮር እና ምንን ችላ ማለት እንዳለባት በትክክል ስለምታውቅ በግልጽነት ትጓዛለች። ማስተዋል አይደለም የሚለውን ቃል በግልጽ እና ያለ ምንም የጥፋተኝነት ስሜት እንድትናገር ኃይል ይሰጣታል። ትርጉም በሌላቸው ጠቦች፣ መርዛማ ግንኙነቶች ወይም በማይረባ ድራማ ውስጥ ለመሳብ ፈቃደኛ አይደለች። እያንዳንዱ ጦርነት የእሷ እንዳልሆነ እና አንዳንድ ድምፆች ባይሰሙ የተሻለ እንደሆነ ተምራለች። ይህ ጥበብ መንፈሷን ነፃ፣ አእምሮዋን ደግሞ ንጹሕ ያደርገዋል። በፍጥነት ከመገፋፋት ይልቅ በጥንቃቄ ምላሽ ትሰጣለች። ምርጫዎቿ ከረጋ ሐሳብ እንጂ ከፍርሃት ወይም ከጥድፊያ አይመጡም። ማስተዋሏም ከሁሉም በላይ መለኮታዊውን የመሪነት ድምፅ እንድትሰማ ይረዳታል። ውሳኔ የሚፈልጉ ጉዳዮች፣ ግራ መጋባት ወይም መስቀለኛ መንገድ ሲገጥማት በዓለም ጥበብ ወይም በሰዎች አስተያየት ላይ አትደገፍም። በውስጧ ያለውን ያንን ረቂቅና ትንሽ ድምፅ ታደምጣለች። መንገዱ ባልጠራበት ጊዜ እንኳ ትክክለኛውን አቅጣጫ የሚያሳያትን ድምፅ። ይህ ድምፅ መሪዋና መልህቋ ነው። መቼ ወደፊት እንደምትሄድ፣ መቼ እንደምትጠብቅ እና መቼ ትታ እንደምትሄድ ይነግራታል። በደንብ ስለምታደምጥ የዓለም አድናቆት ጊዜያዊና የማይታመን መሆኑን ታውቃለች። እውነተኛ ማረጋገጫ የሚመጣው ከታላቅ ዓላማ ጋር በመናበብ መሆኑን ስለምታውቅ ከሌሎች ማረጋገጫ አትፈልግም። ይህ መረዳት ለመመሳሰል ወይም ሰዎችን ለማስደመም ከሚደረግ ጫና ነፃ ያደርጋታል። በተፈጠረችበት ዓላማ ላይ መሆኗን እርግጠኛ ስለሆነች ባለችበት ማንነት በጽናት ትቆማለች። ማስተዋል ትዕግሥትንም ያስተምራታል። እያንዳንዱ ዕድል ትክክለኛ ዕድል እንዳልሆነ ታውቃለች። እያንዳንዱ በር ወዲያውኑ መከፈት የለበትም። አንዳንዶቹ በምክንያት ተዘግተው እንዲቆዩ የታሰቡ ናቸው። ይህ ትዕግሥት ጥንካሬ እንጂ ድክመት አይደለም።
ይህም ማለት ለምርጡ ነገር ለመጠበቅ ፈቃደኛ ናት እንጂ ቀላሉንና ፈጣኑን ብቻ አትመርጥም። ከተፈጠረችበት ዓላማ በታች ለሆነ ለማንኛውም ነገር አትገዛም፣ አትስማማም። እሷ የዋህ ወይም የማታውቅ አይደለችም፣ ነገር ግን ጥበበኛ ናት። ለልምድና ለሐሳብ ዋጋ ትሰጣለች። የሕይወት ጉዞዋን መለስ ብላ ስታይ ማስተዋል እንዴት ከብዙ ስህተቶች፣ መጥፎ ምርጫዎች፣ መርዛማ ሰዎች፣ ከባከነ ጊዜና ጉልበት እንደታደጋት ትረዳለች። ይህ ጥበብ በጥንቃቄ የምትጠብቀው ውድ ሀብቷ ነው። ማስተዋሏ ከራሷም ያልፋል። የሌሎችን ልብ ማንበብ ትችላለች። ቃላት ከተግባር ጋር በማይገጥሙበት ጊዜ ወይም የተደበቁ ዓላማዎች በቃላት ማባበያና በውሸት ሲሸፈኑ ስሜቷ ይነግራታል። ይህ ከመታለል ወይም ከመሳሳት ይጠብቃታል። ራሷን ከፍ በሚያደርጓት እሴቶቿንና ራዕይዋን በሚጋሩ ሰዎች ተከባለች። ላዩን ብቻ ለሆኑ ግንኙነቶች አትገዛም። ማስተዋሏን ሌሎችን ለመርዳትም ትጠቀምበታለች። ነገሮችን በግልጽ ስለምታይ ሰዎች ምክሯን ይፈልጋሉ። ስትናገር በዓላማና በመረዳት ነው። ቃላቷን በባዶ ወሬ ወይም በሐሰት ተስፋ አታባክንም። ይልቁንም ለመስማት ቢከብድም እንኳ እውነትን ትናገራለች። የእሷ ግልጽነት በግራ መጋባት ውስጥ ለጠፉት ብርሃን ይሆናል። ከትዕግሥት የሚመጣ ጥንካሬ አለ። እውነተኛ ትዕግሥት በግዴታ ወይም በቅሬታ የመጠበቅ አይነት ሳይሆን በጥልቀት የመታመንና በዓላማ የመጓዝ አይነት። ይህ ጥንካሬ እግዚአብሔርን የምትሰማ ሴት ምልክት ነው። ጊዜ መጣደፍ ወይም መገፋፋት ያለበት ነገር ሳይሆን መከበር ያለበት መሆኑን ታውቃለች። ትክክለኛው ቅጽበት እንደሚመጣ ትተማመናለች። እናም ሲመጣ ሁሉም ነገር መሆን እንዳለበት በቦታው ይሆናል። ይህ ትዕግሥት በግንኙነቶቿም ላይ ይታያል። ብቸኝነትን ለመሸፈን ብቻ በማንኛው ሰው አትገዛም። ይልቁንም ትክክለኛዎቹን ሰዎች ከሴቶቹና ከራዕይዋ ጋር የሚጣጣሙትን ትጠብቃለች። እንዲህ አይነቱ ትዕግሥት በመተማመንና በጋራ መከባበር ላይ የተመሠረቱ ጠንካራና ዘላቂ ግንኙነቶችን እንድትገነባ ይረዳታል። በእውነት የእሷ የሆነው ነገር በፍጹም እንደማያልፋት ታውቃለች። ይህ የዝምታ ጥንካሬ ከፍርሃትና ከጭንቀት ነፃ ያደርጋታል። የወደፊት ሕይወቷ ቀድሞውኑ የተስተካከለ መሆኑን ስለምታውቅ በአሁኑ ጊዜ ውስጥ እንድትረጋጋ ይረዳታል። በመጨረሻም ወደፊት የምትራመድበት ጊዜ ሲመጣ በጥበብ ስለጠበቀች በዓላማና በግልጽነት ታደርገዋለች። እሷ ዝግጁ ነች። የመጠባበቂያ ጊዜዋ ከፊት ለፊቷ ለሚጠብቋት ኃላፊነቶችና ዕድሎች አስታጥቋታል። ትዕግሥት ባሕሪዋን ቀርጾታል፣ ጽናቷንም አጠንክሮታል። ለሚቀጥለው ለማንኛውም ነገር ዝግጁ ነች፣ ምክንያቱም ለምርጡ ነገር የመጠበቅን ዋጋ ተምራለች። ይቅርታ አንዲት ሴት ልትይዘው የምትችለው ጥልቁ የጥንካሬ ተግባር ነው። በደሉ ችግር የለውም ማለት ወይም አልጎዳኝም ብሎ ማስመሰል አይደለም። ይልቁን ራስን ከቁጣ ጎጂ ክብደት ነፃ ማውጣትና ሰላም ዳግም ማግኘት ነው። ይህ ይቅርታ ራስን የመውደድ ተግባር ነው። ይቅር ስትል ከመራራነት መርዝ ይልቅ ደህንነቷን ትመርጣለች። ያለፈው ጊዜ የወደፊት ሕይወቷን እንዲቆጣጠረው አትፈቅድም። ይቅር በማለት የሕመምን ውደት ትሰብራለች፣ በጸጋም ወደፊት ትጓዛለች። ወደ ኋላ ሊያስቀራት የሚችለውን ስቃይ ትታ እነዚያን ልምዶች ለማደግ እንድትጠቀምባቸው ይረዳታል። ይቅርታዋ ልቧ እንዳይደነድን የሚከላከልላት ጋሻ ነው። ለአዳዲስ ዕድሎችና ግንኙነቶች ክፍት እንድትሆን ያደርጋታል። ቂም መያዝ ራሷን ብቻ እንደሚጎዳ ታውቃለች። ስለዚህ የመልቀቅን ነፃነት ትመርጣለች። እግዚአብሔርን የምትሰማ ሴት ጥንካሬዋን የምታገኘው በእምነቷ ውስጥ ነው። እሱ መሪዋ፣ እሳቷ እና ጠባቂዋ ነው። በእምነቷ ምክንያት በተስፋ ትኖራለች፣ ጥልቅና ጽኑ በሆነ ተስፋ። ይህ ተስፋ አመለካከቷን ይለውጠዋል፣ ተግባሯንም በትርጉም ይሞላዋል። ሌሎች ችግር በሚያዩበት ቦታ እሷ ዕድሎችን እንድታይ ያደርጋታል። በጨለማ ጊዜያት እንኳ ብርሃን እንድታገኝ ይረዳታል። ይህ ተስፋ የዋህነት አይደለም፣ ድካሟ ሁሉ በትክክለኛው ጊዜ ዋጋ እንደሚያገኝ ያላት ጽኑ እምነት እንጂ። እምነቷ ለሌሎች መልእክት ይሆናል። ሰዎች የእሷን የዝምታ ጥንካሬና ረጋ ያለ መታመን ያያሉ፣ ወደ እሷም ይሳባሉ። የሕይወትን ፈተናዎች ዝም ብላ የምትጋፈጥ ሳይሆን በጸጋ የምታሸንፍ ሴትን ያያሉ። ይህ ጥንካሬ ሌሎች የራሳቸውን መንገድ እንዲያገኙና የሚያስፈልጋቸውን መመሪያ እንዲያዳምጡ ያነሳሳቸዋል። እግዚአብሔርን ስለምትሰማ እሷን ማንም ሊያቆማት አይችልም። ብቻዋን እንዳልሆነችና ሕይወቷ በዓይኗ ከምታየው በላይ ዓላማ እንዳለው ታውቃለች። ስለዚህ አንቺ ያቺን ሴት ከሆንሽ መለኮታዊውን ድምፅ ብቻ አድምጪ። የዓለም ጩኸት ከትክክለኛው መንገድ አያወጣሽ። ከሁሉም በላይ ለሚበልጠው ድምፅ ትኩረትሽን ስጪ። ለራስሽ ብቻ ሳይሆን በዙሪያሽ ላሉት ሁሉ ለውጥ እያመጣሽ ነው። ግልጽነትሽ፣ ትዕግሥትሽና ይቅርታሽ ለዓለም የተሰጡ ስጦታዎች ናቸው። አስታውሺ፣ እግዚአብሔርን የምትሰማ ሴት ለበጎ ነገር የምትቆም ታላቅ ኃይል ናት።
ምክንያቱም አንዲት ሴት እግዚአብሔርን በእውነት መስማት በጀመረችበት ቅጽበት የራሷን ሕይወት ብቻ ሳይሆን ትውልድንም ትለውጣለች። እግዚአብሔርን የምትሰማ ሴት ኃይል ይህ ነው። ድምጿን አታጮህም፣ የኑሮ ደረጃዋን ግን ከፍ ታደርጋለች። እንዲህ በማድረግም በዙሪያዋ ያለውን ዓለም ከፍ ታደርጋለች። በመጨረሻም እግዚአብሔርን የምትሰማ ሴት መሆን ማለት ከዓለም መለየት ሳይሆን በዓለም ውስጥ በከፍተኛ ብርሃን መመላለስ ነው። ዝምታዋ ባዶነት ሳይሆን በጸጋ የተሞላ ጥንካሬ ነው። ጆሮዋ ለሰማይ ሹክሹክታ ክፍት ሲሆን እርምጃዎቿ ሁሉ በቅድስናና በድፍረት የታጀቡ ይሆናሉ። አንቺም ማዳመጥሽን አትተይ፣ ምክንያቱም አንቺ ስታደምጪ ሰማይ በእርምጃዎች በኩል መናገር ይጀምራል። መልእክቱን እንደወደዳችሁት ተስፋ አደርጋለሁ። ቪዲዮውን ከወደዳችሁት ላይክ በማድረግ ለሌሎች እህቶቻችንም እንዲደርስ ሼር አድርጉ። እንዲሁም በዛሬው መልእክት ላይ ያላችሁን ሐሳብ በኮሜንት መስጫው ላይ አጋሩን። ለቻናላችን አዲስ የሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛችኋለሁ። በሚቀጥለው ቪዲዮ በሌላ ድንቅ ርዕስ እስክንገናኝ ሰላም።